ምንድነው ወንድም ጥላ ምንድነው ሲጀመር ተሸንፎ መጀመር ሞራል ነው የሚሆን በቃ ጠንክረ ወደ ሊጉ እንድትገባ ነው የሚያደርግ ሬክስሃም ዩናይትድን በሴቶቹ ነው ባይዘይ በሴቶቹ ነው ብዙ ሰው አሁን ወንድ ነው ምናምን ብሎ ሊሳሳት ይችላል አይደለም እኔ ማንንም አላውቅም አሁን ዛሬ ያዩዋቸው ስሙ ነው ዩናይትድ እንጂ ወመንስ ዩናይትድ ሚለው ተቀንሶ ነው በሬክስሃም አንድ ለባዶ ያው እንዳልኩት ነው ግን የመጀመሪያ ጨዋታ ሞራል ነው የሚሆነው ሞራል ወደፊት ጠንክረ እንድትል ነው የሚሆነው አረኒ ራሱ ፈራ እኔ እንዴት ሆነ ይሆን ቀጣይ ዩናይትድ አባን ከፋችሁ እንዴ ይውል እንድች ብሎ እንዳይከፋችሁ ይሄ አባቴ ወላይ ፕሪሲዝን ጨዋታ ነው እኔ በፕሪሲዝን ጨዋታ በአቋም መለኪያ ጨዋታ ተሸነፍኩ ብሎ የሚከፋው የሚደብረው ደጋፊ ካለ እኔ ለእናንተ ምን ማለት እንዳለብኝ አላውቅም በእውነት ነው የምላችሁ ሰክሱ እንዳይደብራችሁ ግን አንዳንድ ክለብ እና ጅሬ ክለብ ደጋፊ ቋጣሪዎች ግን ተያይተናል አንተ በፕሪሲዝን ሰው እንዴት በፕሪሲዝን ተቆጠራላችሁ በእውነት ነው የምላችሁ እኮ በቃ የመቋጠር መንፈስ በቃ ናፈቃችሁ ዩናይትድ ላይ መቋጠር ይሄው ተሳካላችሁ እንኳን ደስ ያላችሁ እንዴ ማርያምን አይሰክሱ እንዴ ደስ አይልም እኔ ተያይተናል ችግር የለውም ያገናኛል ፕሪሲዝን ላይ ግን አይቋጠርም ሰክሱ ማርያምን እኔ ግን ይወላችሁ እንትና ዚርክዚ እኔ እንደው ለመሸጥ ካሰቡ እንደው ገዢ እንዳናጣ እየፈራው ነው በእውነት ነው የምላችሁ እንደዚህ ሄደ ተቋሙ ብቻ ይመቻችሁ እንዳይከፋችሁ እና ጅሬ ቋጣሪ ግን ታይተናል ምንድነው ሻሁን እናንተ ስለማዳችሁ ነው ይሁን ማን ነው የክለቡ ሻምፒዮንሺፕ ነው አሉ ባለፈው ሰባተኛ ምናምን ይወጣው አሉ ባለፈው አመት እንዴ ገና እስከሚጀመር እንኳን ትንሽ ጠብቁ እንጂ ደግሞ ፊንላንድ ድረስ ነው ሄደው አሉ ተለተለጡ አረባካችሁ ቆይ ለቅሌትም እንደዚህ አይቸኮልም እኮ ረጋበል እንረጋጋ እንጂ ቆይ እንጂ እንዴ በጣም ነው ያሰጋችሁኝ ባይዘው በጣም አሁን ዋንጫው እንዴት ነው ከናንተ እጅ የሚያመልጠው ሰጋሁ አሁን በጣም ሰግቻለሁ ስጋት ሊደፋኝ ነው ቀጣይ አመት ዋንጫ መለድ ወይ ትንሽ አርፈው ነበር ደጋፊዎቹ ትንሽ አረፍ ብለው ነበር ክለቡ እየተንቀለቀለ ጨጓራሽ እንኳን ደስ ያላችሁ ለማንኛውም እንደ ቢያንስ እንደው ያሸነፈው ዋንጫ በለው ቢያንስ እስኪ ጀምር ድረስ ወይ ቆየት በሩ ምንድነው እንዴ ለበለጥለጥ ይሁሉ ጭቆና ደሞ በደና ክለብ እንኳን ቢያንስ እንጥራጥሉ እንዴ ምንድነው ለማንኛውም ሻሼ ተመልሳለች እንኳን ደስ ያላችሁ ወደ አቋማችን ተመልሰናል ደሞ ክለቡ ሙሉ ክለቡን የገባው ሶስት ሰው ብቻ ነው ከቤንች የገባው ፍሌቸር እና አንድ ተከላካይ ነበርኝ ሙሉ ስኳዱ አለ በነገራችን ላይ ዝም በቤንች ምናምን ገብቶ አይደለም አለ ስኳዱ አይገርማችሁ እንዴ ለቅሌት ይሁሉ ጭቆና ምንድነው ወይ ጉድ ተርፍዬ አለሽ እንደ ዛሬ አሁን ገና መስማቴ እኮ ነው አንተ እኔ ሞርጋ ሮጀርስ ምናምን እያልኩኝ እዚህ በሻቀጣለሁ ለካ መጽናኛ የተርፍዬ ተለጠፋልኝ የለ እንዴ አንቺ በዓል አይቀርሽ አዘቦት ቀን አይቀርሽ ባገኘሽው አጋጣሚ መለጠፍ ነው እንዴ ስራሽ ምን አለ እንኳን የወዳጅነት ጨዋታ ነው እንኳን ቆፍጠን ብለሽ በተጫወሽ ምን አለበታው እንዴ ይሄን ደጋፊ ማሳፈር አይሰለችሽም ወይ አንቺ ቲም ጭራሽ መላጣው ነበር ወይ ሃሪ ማጉዌር ካፒቴን ነበር እሱ ይገርማል እንዴ ሉክሾም ሳይቀር የነበረው ቲም ነው በሬክስሃም በሚባል ቲም የተሸነፋችሁት አይ ቅሌት ማይሰለቸው ለማንኛውም ያርሰናል የማደባወቅ ያለበት ነገር እኛ በጣም ከደበረን ማለት ነው ምንዝናናው በትርፍዬ እንደሆነ እንዳትረሱ